ዩቲዩብ ቻናል ለመጀመር አስበዋል? ታዲያ ከመጀመሪያው ቀን ጀምሮ ስህተት መስራት አይፈልጉም ወይም ጊዜ ማባከን አይፈልጉም? ዛሬ ብዙ ጀማሪዎች ወደ ዩቲዩብ ሲመጡ የማያውቃቸውን ነገር ግን የዩቲዩብ እድገታቸውን የሚጨምርላቸውን 5 ቁልፍ ነገሮች እነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ መከታተላችሁ እንዳትረሱ። በተለይ ደግሞ 2 እና 3 በጣም ለዩቲዩብ ቻናላችሁ የሚያሳድግላችሁ ትልቁ ቁልፍ መንስኤ ነውና መከታተላችሁ እንዳትረሱ። ቪዲዮቻችንን እስከ መጨረሻ ይመልከቱ። ብዙ ዩቲዩበሮች የማያውቋቸው ግን በጣም አስፈላጊ የሚሆንበት ምክንያት አንደኛው ኮንተንት ወይም ኒች መምረጥ ነው። ኮንተንታችሁ ወይም ኒቻችሁን ካላወቃችሁ በጣም ብዙ ቪዲዮዎች እያቀላቀላችሁ ስለምትሰሩ ሀታ ዩቲዩብ ራሱ ለእናንተን አያውቃችሁም። ቪዲዮቻችሁ ቫይራል ቶሎ የማይወጡበት ምክንያት ኮንተንታችሁን አለመምረጥ ስለሆነ ኮንተንታችሁን በትክክል መምረጣችሁን እንዳትረሱ። ኮንተንታችሁን ደግሞ እንዴት ነው የምመርጠው፣ ምን አይነት ኮንተንት ነው ያለው የምትሉ ከሆነ ኮሜንት ላይ ኮንተንት ብላችሁ ጻፉልኝ። ስለ ኮንተንት በተን አድርጌ እነግራችኋለሁ። ሙሉ አንድ ቪዲዮ ልሰራላችሁ እችላለሁ። በጣም ብዙ ጊዜ ብዙ ሰዎች የሚሳሳቱበት እንዲሁም በጣም ብዙ ጊዜ ስህተት የሚያጋጥመው በጣም ከብዙ ጊዜ በኋላም ደግሞ ስህተት የማይጠፋበት ሁለተኛ ምክንያታችን ደግሞ ወደ ሁለተኛ ጉዳያችን ስንሄድ ጥርት ያለ ድምጽ ያስፈልገናል። ጥርት ያለ ድምጽ ደግሞ የምታገኙበት አንደኛ ነገር እንገራችሁ። ጥርት ያለ ድምጽ ከጥሩ ቪዲዮ ይሻላል። ለምን እንደሆነ ታውቃላችሁ? በድምጽ ራሱ እንደዚህ ስናወራ ምን ስንል ይሻላል፣ በድምጽ እንስማማለን። ግን አሁን ቪዲዮ ጥርት ብሎ ድምጹ እሺ ምናምን የሚል ካለው ከባድ ነው የሚሆነው። በጣም ጫጫታ ካለው በጣም እንትን ካለው ሀታ ቪዲዮቻችሁን ራሱ ላይታይላችሁ ይችላል። ለምን? በዛ በድምጽ ምክንያት። ይሄን ደግሞ የምቀርፉበት አሪፍ መፍትሄ ይሰጣችኋል። ከቻላችሁ ማይክ መግዛት ነው። ካልቻላችሁ ደግሞ እንደኔ ወይ ማታ ቀረጻ ማድረግ ነው ወይ ሰው የሌለበት ቦታ ቀረጻ ታደርጋላችሁ። እንደዛ ነው የምላችሁ። ሶስተኛው ነገር ደግሞ በጣም ብዙ ሰው የሚሸወድበት እኔ የሚገርመኝ ነገር በጣም ይገርመኛል። በጣም ብዙ ሰው ይሸወድበታል። ሲሸወድም ማያበታለሁ። ቪዲዮ መስራት ፈልጋለሁ፣ እንደዚህ ማድረግ ፈልጋለሁ ይልና ምን ያስፈልገዋል መሰላችሁ? ምን ያስባል ጭንቅላት ላይ ይመጣል። ካሜራ የለኝም፣ ላይት የለኝም፣ እንዴት አድርጌ እንትን ልበል የሚል ሐሳብ ይመጣበታል ያ ሰውዬ። እና ይህንን ሐሳብ ለመቅረፍ ባላችሁ ዕቃ ጀምሩ። እናንተ ባላችሁ ዕቃ ጀምሩ። ከቻላችሁ ላይ ቤት ውስጥ የምትቀርጹ ምናምን እንደ ኮንተንታችሁ ይሄ ይወስናል። ባላችሁ ዕቃ ስላችሁ እንደ ኮንተንታችሁ ይወስናል። አሁን ላይት ብትገዙ መንገድ ለመንገድ ብሎግ የምታሳዩ ከሆነ ምንም የምታሳዩ ከሆነ ላይቱ ምንም ላያደርግላችሁ ይችላል። ቤት ውስጥ ቀረጻ የምታደርጉ ከሆነ ምናምን ደግሞ ላይት ያስፈልጋችኋል። ላይት ደግሞ ሲያስፈልጋችሁ በኖርማል በካርቶን ምናምን የሚሰራ አለ። ብቻ ግን እንደዚህም ሆኖ ባላችሁ ዕቃ ጀምሩ። በጣም ብዙ ሰው የሚሸወደው ካሜራ ቢኖረኝ፣ ላይት ቢኖረኝ፣ ማይክ ቢኖረኝ፣ ምን ቢኖረኝ በጣም ብዙ ነገር የሚል አለ እና ያ ሰውዬ መቼም አይጀምርም። እናንተም እንደዛ ሰውዬ እንዳትሆኑ ባላችሁ ዕቃ ጀምሩ እላለሁ። ሶስተኛውና አሪፉ ባላችሁ ዕቃ ጀምሩ ነው። ወደ አራተኛውና ደግሞ አሪፉን የምለው ተከታታይነት ይኖራችሁ። ቪዲዮ ስትሰሩ ቪዲዮ ስትለቁ ምን ስትሉ ተከታታይነት ይኖራችሁ። በጣም ብዙ ሰዎች ቪዲዮ ሊለቁ ይችላሉ። በወር አንድ ጊዜ ሊለቁ ይችላሉ። በአመት አንድ ጊዜ ሊለቁ ይችላሉ። በሳምንት አንድ ጊዜ ሊለቁ ይችላሉ። ቀን በቀን ሊለቁ ይችላሉ። እናንተ ግን እኔ እንደ ሐሳብ በሳምንት ወይ 2 ቀን ወይ 1 ቀን ቪዲዮ ፖስት ብታደርጉ እመክራችኋለሁ። ለምን ታውቃላችሁ? አይሰለቻችሁም። ቪዲዮ ፖስት ስታደርጉ፣ ቀረጻ ስታደርጉ አይሰለቻችሁም። ኤዲት ስታደርጉ አይሰለቻችሁም። አሁን ዴይ ቱ ዴይ ልልቀቅ ብትሉ እሰቡት። የሚመጣው ዴይ ቱ ዴይ ቀረጻ ማድረግ አለባችሁ። ዴይ ቱ ዴይ ኤዲቲንግ ማድረግ አለባችሁ። በጣም ብዙ ነገር ስላለባችሁ እንደኔ ሐሳብ በሳምንት 2 ጊዜ ብታደርጉና ተከታታይነት ብታደርጉት በጣም ብዙ ሰው ቪዲዮ ሊሰራ ይችላል። በጣም ብዙ ሰው ከ10 ቪዲዮ ሰርቶ ሊያቆማል፣ 20 ቪዲዮ ሰርቶ ያቆማል፣ 30 ቪዲዮ ሰርቶ ያቆማል፣ አንድም ቪዲዮ ሰርቶ ሊያቆም ይችላል። 2 ዓመትም 1 ዓመትም ቆይቶ ሊያቆም ይችላል። 6 ወርም ሰርቶ ሊያቆም ይችላል። በቃ ይሄ ተከታታይነት የሌለው ሰው ነው። በሳምንት በጣም ብዙ ቀን ሊያደርግበት ይችላል። የስራ ሰዓቱን ሊጋፋበት ይችላል። ቀረጻ ምልል ኤዲቲንግ ሲያደርግ ሰዓቱን ሊጋፋበት ይችላል እና እንደዚህ እንዳይሆን በሳምንት 1 ቀን ወይ በሳምንት 2 ጊዜ ቪዲዮ ፖስት ብታደርጉ ይመከራል። እናንተም ደግሞ ከተመቻችሁ ችግር የለም ዴይ ቱ ዴይ የምታደርጉ። ዴይ ቱ ዴይ ግን ለማድረግ በጣም ይከብዳችኋል።
ከነጭራሽ ዩቲዩብን ጥልት ልታደርጉ ትችላላችሁ እና ተከታታይነት እንዲኖራችሁ በሳምንት አንድ ቀን ወይ 2 ቀን ቪዲዮ ፖስት ብታደርጉ አሪፍ ነው። አምስተኛና ደግሞ የመጨረሻው ሀሳባችን ምን መሰላችሁ? አምስተኛው ታይትል እና ተምኔላችሁ ላይ በጣም ትኩረት አድርጉ። ታይትል እና ተምኔል በጣም ለቪዲዮ በጣም ሩህ የሚዘራ ነገር ቢሆን ታይትል እና እንትን ሩህ ኤዲቲንግ ነው የሚዘራው ይላል አይደል? ታይትል እና ተምኔል ነው ግን ሩህ የሚዘራበት በቪዲዮአችሁ ላይ ማለት ነው። እና ምን ልላችሁ ፈልጋለሁ፣ ከቻላችሁ ኢንቨስት ብታደርጉበትም ይሻላል። ካልቻላችሁ ደግሞ በጣም ብዙ ተምኔል የሚያስተምሩ አሉ። በጣም ብዙ ነገር የሚያደርጉ ሰዎች ስላሉ ከነዛ ተምራችሁም ቢሆን ትንሽ ነገር እውቀት ብትወስዱና በተምኔልና በታይትል ጉዳይ ላይ ትንሽ ጠንከር ብትሉበት እላለሁኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። እስከ መጨረሻው ስላያችሁት እናመሰግናለን። መልካም ጊዜ ይሁንላችሁ።